ውበትና ጥራታቸው አስደማሚ የሆኑ የፈርኒቸር ውጤቶች መገኛ ጓደኛሞች ፈርኒቸር መካነ ሰላም ከተማ ላይ እጅግ ውብ ስራዎችን እየሰራ ይገኛል። እንደነዚህ አይነት ውብ ስራዎችን ደግሞ ዛሬ ሰፋ ባለመልኩ ልናስጎብኛችሁ ብቅ ብለናል። እስከዚያም እናንተም ቻናላችንን ፎሎ በማድረግ እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጠይቃለን። ሰላም ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ይህ ጓደኛሞች ፈርኒቸር ነው። እጅግ ውበትና ጥራት ያላቸውን የፈርኒቸር ውጤቶች በማምረት እንታወቃለን። እንደነዚህ አይነት ውብ እቃዎችን እንግዲህ እናንተም አላችሁበት ሆናችሁ ማዘዝ ትችላላችሁ። እንግዲህ ዛሬ ከመጀመሪያው እንደነገርኳችሁ ሰፋ ያለ ቪዲዮ ነው ማስጎበኛችሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም አስተያየቶቻችሁን ኮሜንት ላይ በመጻፍ ድጋፋችሁ እንድታሳዩን በአክብሮት እንጠይቃለን። እዚህ ጋር የምታዩት እንግዲህ ውብ አረቢያ መጅልስ ነው። ባለ 30 ቲክነስ ነው። እህታችን እንግዲህ አረብ ሀገር ላይ ሆና ነው ያዘዘችን። እኛም በታማኝነትና በጥራት በጣም በቆንጆ ሁኔታ ሰርተን ጨርሰንላታል። እንግዲህ ነገ ደግሞ ቤቱ አስገብተን እንደዚሁ ቪዲዮ እንሰራላችኋለን። እንደነዚህ አይነት ውብ አረቢያ መጅልሶች እንግዲህ መካነ ሰላም ከተማ ላይ ውብ ተደርገው እየተሰሩ ይገኛሉ። እንደምትመለከቱት በጣም ፍንትው ያለ ውብ የሆነ ስራ ነው። እዚህ መሃል ላይ የምትመለከቱት እንግዲህ ባለ ጨርቅ ለባሹ አልጋ ነው። ለማስቀመጥ ስላልተመቸን ነው እንጂ ሁለት ኮሜዲኖች አሉት። ሙሉ ለሙሉ ጨርቅ የሚለብስ አልጋ ነው ማለት ነው። እንደነዚህ አይነት እንግዲህ በጣም ዘመናዊ የሆኑ አልጋዎችም እየሰራ እንገኛለን። እንዲሁም እዚህ ጋር የምትመለከቷት ደግሞ ባለ 25 ቲክነስ አረቢያ መጅልስ ናት። 5 ካሬ ናት። እንዲሁም ደግሞ መካከል ላይ ውብ ጠረጴዛ አድርገንላታል። ይሄንንም እንግዲህ እህታችን አረብ ሀገር ላይ ሆና ነው ያዘዘችን። እኛም እንግዲህ ባዘች መንገድ ውብ በሆነ ጨርቅ እንዲሁም ደግሞ ደረጃውን በጠበቀ ቦንድድ ፍንትው አድርገን ሰርተንላታል። እህታችንን በስራችን እንደምትደሰች ተስፋ እናደርጋለን። እንዲሁም ከጎን የምትመለከቱት ደግሞ ውብ አረቢያ መጅልስ ባለ 20 ቲክነስ ነው። ይህም እንግዲህ ጥራትና ውበቱ በተጠበቀ መንገድ ተሰርቷል። እንደምትመለከቱት መካከል ላይ ውብ ጠረጴዛ አለው። እንዲሁም መደገፊያዎቹም ተኪያዎቹም ትራሶቹም ሁሉም ነገር የተሟላ ነው። በጣም በጥራትና በጥንቃቄ ተሰርቶ የቀረበ ነው። እንደነዚህ አይነት ውብ እቃዎችን እንግዲህ መካነ ሰላም ከተማ ላይ በ0919435151 ወይንም በ0965684762 ታገኙናላችሁ። የቴሌግራም ቻናልም አለ። እንዲሁም በየትኛውም ሶሻል ሚዲያ ቀጥታም ስልክ በአካልም ደግሞ ቤተሰቦቻችሁን እየላካችሁ ስራዎቻችንን ማዘዝ ትችላላችሁ፣ መጎብኘት ትችላላችሁ። እንደነዚህ አይነት ውብ እቃዎችን እንግዲህ ጓደኛሞች ፈርኒቸር አማናውን እየጠበቀና በጥራትና በታማኝነት እየሰራ ይገኛል። እዘዙን፣ እኛም በታማኝነትና በጥራት ሰርተን እናስረክባችኋለን። እንዲሁም ደግሞ ስለ እቃዎች አንዳንድ ነገር ማወቅ የምትፈልጉ መጠየቅ ትችላላችሁ። እዚህ ጋር የምትመለከቱት ደግሞ ውብ አልጋ ነው። በጣም በጥራት የተሰራ ዳርና ዳር ላይ ሁለት ኮሜዲኖ አለው። ግርጌው ላይ እንደምትመለከቱት ቦክስ አለው። ከቀለሙ ጀምሮ እንግዲህ ፍንትው ተደርጎ የሰራ ነው። ይሄንን ስራ እንግዲህ እህታችን ቀለሙን በተለይ በቃ በእናንተ ኃላፊነት የተመቻችሁን ቀለም ቀቡት ብላን፣ እኛም ደግሞ ያምራል ብለን ያሰብነውን ቀለም እንደዚህ አድርገን ሰርተነዋል። እስቲ በዚህ አልጋ ላይ እናንተ ማስተያየቶቻችሁን ኮሜንት ላይ እንድታስቀምጡ በአክብሮት እንጠይቃለን። እዚህ ጋር የምትመለከቱት 4 ተከፋሽ ቁም ሳጥን ነው። በምትመለከቱት መሃል ላይ መስታወት አለ። እንዲሁም 2 ተሳቢዎች አድርገንበታል። ዳርና ዳር ላይ ደግሞ የልብስ መደርደሪያ ነው። መሃል ላይ መስታወት ቦታ የልብስ መስቀያ ቦታ ነው ማለት ነው። እዚህ ጋር የምትመለከቷት ደግሞ በጣም ቆንጆ የሆነች መዋቢያ ናት። መዋቢያዋ ቁልቁል መሳቢያዎች አሏት። ዳርና ዳርም እንደዚሁ መስታወቱ ከላይ በኩል አለ። 2 ተከፋሽ ዳርና ዳርም አድርገንበታል። በጣም ዘመናዊ ተደርገው የተሰሩ ስራዎች ናቸው። እንዲሁም ዳር ላይ ደግሞ 5 ተከፋች ቡፌ ሰርተንላታል። ሁሉንም የቤት እቃዎቿን ማች አድርገን የቀባ ነው። እንግዲህ በዚህ ምርጫ ተሰጥቶን በሰራ ነው ስራ ላይ እናንተም እስቲ ስለ ውበቱና ስለ እይታችሁ አስተያየቶቻችሁ እንድታስቀምጡልን በአክብሮት እንጠይቃለን። ውበትና ጥራት፣ ታማኝነት ከጓደኛሞች ፈርኒቸር የሚነጣጠሉ ነገሮች አይደሉም። ከዚህም በተጨማሪ እዚህ ጋር የምትመለከቱት ደግሞ ባለ 20 ቲክነስ አረቢያ መጅልስ ነው። እንግዲህ ይሄንንም እህታችን አረብ ሀገር ላይ ሆና ነው ያዘዘችን። የምትመለከቱት የ2 ቤት ነው። በአንደኛው ወግድ ነው፣ አንደኛው እዚሁ መካነ ሰላም ነው። ይሄንንም እንግዲህ በጥራት
ደረጃውን በጠበቀ ቦንድድ ቆንጆ በሆነ ጨርቅ እንዲሁም ደግሞ ጠረጴዛዎቹንም እንደዚሁ በምታያቸው መንገድ ውብ አድርገን ሰርተናቸዋል። እንደነዚህ አይነት ውብና ዘመናዊ የፈርኒቸር እቃዎችን እንግዲህ ጓደኛሞቹ ፈርኒቸር ውብ አድርጎ እየሰራ አመታትን አልፏል። እዚህ ጋር የምትመለከቷቸው ደግሞ ቁም ሳጥኖች ናቸው። 4 ተከፋች፣ አንድ 3 ተከፋች ነው። እንዲሁም ደግሞ እያለቀ ያለ ቡፌ አለ።